ሰላም ሰላም እንዴት ናችሁ? ውድ ሆም ፕሮፐርቲ ቤተሰቦች ዛሬ ይዤላችሁ የቀረብኩት እጅግ ዘመናዊ ተደርገው የተሰራ አራት ለሽያጭ የቀረቡ አራት ቤቶችን ነው ይዤላችሁ የቀረብኩት። የሆም ፕሮፐርቲ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ መቀላቀል ትችላላችሁ ማለት ነው። እስከ መጨረሻ እንድትከታተሉኝ ጋብዛችኋለሁ። እዚህ ጋር እንደምትመለከቱት እንግዲህ 250 ካሬ ሜትር ላይ የተሰሩ አራት ቤቶች ናቸው። የአንዱ ቤት ዋጋ እንግዲህ ሙሉ ለሙሉ መጨረሻ ላይ የማሳውቃችሁ ይሆናል። እዚህ ጋር እንደምትመለከቱት ግቢው እጅግ በጣም ሰፊ ተደርጎ የተሰራ አራት መኪና ማቆም የሚችል ግቢ ያለው በአጠቃላይ ውስጡ ላይ ወደ 10 መኝታ ቤቶች እናገኛለን ማለት ነው። ሳሎኑም እጅግ በጣም ሰፊ ነው። በአጠቃላይ ወደ 7 መታጠቢያ ቤቶች አሉ። ሳሚት ፊጃል ቤት አካባቢ ነው የሚገኘው። እንግዲህ ይሄ ቤት እጅግ ዘመናዊ ቤቶች ናቸው። ከአስፓልት ግልባጭ ላይ ነው። ኮምፓውንድ ውስጥ ነው የሚገኙት። እዚህ ጋር እንግዲህ ሳሎኑ ነው የምናገኘው። ሳሎኑ እንደዚሁ እንደምትመለከቱት እጅግ በጣም ሰፊ ተደርጎ የተሰራ ሳሎን ነው። የራሱ ኦፕን ኪችን አለው። ላይቲንግ ሲስተም አገጣጣም አሰራርም እንግዲህ በቤቱ በሚመጥን መልኩ የተሰራ ነው። እዚህ ጋር የምትመለከቱት እንግዲህ ኦፕን ኪችኑ ነው። ኦፕን ኪችኑ በጥሩ ማቴሪያል የተገጠመለት ኦፕን ኪችን ነው። ይሄ ቤት እንግዲህ ሳሚት ፍየል ቤት አካባቢ ነው የሚገኘው ብያችኋለሁ። እዚህ ጋር የምትመለከቱት እንግዲህ ኮሊደሩ ነው። ኮሊደሩም ሰፋፊ ኮሊደር አለው። በዚህ በኩል እንግዲህ የመኝታ የሰራተኛ መኝታ ቤትና የውጪ መታጠቢያ ቤት ነው የምናገኘው። ሰራተኛ መኝታ ነው። እዚህ ጋር ደግሞ እንግዲህ ቁልፍ ነው። የውጪ መታጠቢያ ቤት ነው የምናገኘው። ወደዚህ ስንመጣ ደግሞ ክሎዝድ ኪችኑ በዚህ በኩል እናገኛለን ማለት ነው። አንድ የእንግዳ ማረፋና ክሎዝድ ኪችኑ በዚህ በኩል የምናገኝ ነው። ክሎዝድ ኪችኑ ይሄንን ይመስላል ማለት ነው። እጅግ በጣም ሰፊ ነው። እዚህ ጋር ደግሞ የምትመለከቱት የጫማ መደርደሪያ ነው። ደረጃውም እንግዲህ እዚህ ጋር እንደምትመለከቱ በጥሩ ማቴሪያል ነው የተሰራ። ወደዚህ ስንመጣ ደግሞ እንግዲህ ለብርሃን ተብሎ የተሰራ ነው። እንደ ጓሮ ነገር ነው። ወደ አንደኛ ፍሎር ስንመጣ ማስተር ቤድሩሙን አንደኛ ፍሎር ላይ ነው የምናገኘው። ማስተር ቤድሩሙን እዚህ ጋር እናገኛለን። በጣም ሰፊ ማስተር ቤድሩም ነው። የራሱ በረንዳ አለው። ሰፈሩ እንግዲህ እጅግ የለማ ሰፈር ነው። ሳሚት ፍየል ቤት ኮምፓውንድ ውስጥ ነው የሚገኘው። የራሱ ማልበሻ ክፍልና የራሱ ባዝሩም አለው። እዚህ ጋር እንደምትመለከቱት እንግዲህ አምፖሎቹም በጣም ዘመናዊ አምፖሎች ናቸው። ወደዚህ ስንመጣ እንግዲህ ማልበሻ ክፍሉን ነው የምናገኘው። ባዝሩሙን እዚህ ጋር እናገኛለን። መታጠቢያ ቤቱ ማለት ነው። የማስተር ቤድሩሙ የራሱ ቦይለር አለው። እጅግ በጣም ሰፊ ነው። እዚህ ጋር እንደምትመለከቱት በአጠቃላይ ይሄ ቤት እንግዲህ ወደ 10 መኝታ ቤቶች አሉ። በጣም ለቤተሰብ ብዙ ቤተሰብ ላለው ሰው እንግዲህ በጣም አሪፍ ቤት ነው። ሁለተኛ መኝታ ቤት እዚህ ጋር እናገኛለን። ሁለተኛ መኝታ ቤትም በጣም ሰፊ ነው። የራሱ ቁም ሳጥን አለው። እዚህ ጋር ደግሞ እንግዲህ ሶስተኛ ልጆች መኝታ ቤት እናገኛለን። ሶስተኛ መኝታ ቤቱም የራሱ ቁም ሳጥን አለው።
ባዝሩሙ እንግዲህ ኮመን ነው ያረጉለት። መጨረሻ ላይ እንግዲህ የራሱ እዚህ ጋር እንደምትመለከቱት እንግዲህ ብዙ መኝታ ቤቶች አሉ። ከላይም ሁለተኛ ላይም እንግዲህ ወደ 4 መኝታ ቤቶች አሉ። እጅግ በጣም ዘመናዊ ተደርጎ የተሰራ ቤት ነው። የዚህ ቤት ዋጋ እንግዲህ እስካሁን አልነገርኳችሁም። የዚህ ቤት ዋጋ 60 ሚሊዮን ነው የሚጠራ። ወሳኝ ገዢ ካለ ቀርባችሁ መደራደር ትችላላችሁ ማለት ነው። ስልክ ቁጥሬን መጨረሻ ላይ ነው የማስቀምጥላችሁ። ደውላችሁ ልትጠይቁን ትችላላችሁ። መልካም ጊዜ ይሁንላችሁ።